ይሄውላችሁ የህይወታችሁን ቁልፍ ለልባችሁ እንዳትሰጡት። የምሬን ነው የምላችሁ። የሆነ ሳለ የሆነ ሰው መጫወቻ መቀለጃ ሆናችሁ ነው ራሳችሁን የምታገኙት። ህይወታችሁን ልባችሁ እየመራ ከሆነ በደፈናው ነው የሚራመደው። የሚጎዳው ሰው ካለ ራሱ ማስተዋል ያቅተዋል። እንዲሁ ዝም ብሎ በመሰለው ይጓዛል። ከሚጎዳችሁ ነገር ራሱ ፕሮቴክት አያደርጋችሁም። ስለዚህ የህይወታችሁን ቁልፍ ከልባችሁ ውሰዱና ለአእምሯችሁ ስጡ። እሱ ይምራችሁ። እያንዳንዱን ነገር ያገናዝበዋል። ፍቅር የተባለ ነገር እውር አያደርገው። ልብ አንዴ ነው ፍቅር ከያዘው እውር የሚሆነው። የሚያደርገውን ነገር ማስተዋል ማገናዘብ ያቅተዋል። ለዛም ነው የህይወታችሁን ቁልፍ ለልባችሁ ሳይሆን ለአእምሯችሁ ስጡት እምለው። ማንም አይቀልድባችሁም። ማንም ተነስቶ ሙድ አይይዝባችሁም። በፍቅር ስም ሙድ እየያዘ ከሆነ ራሳችሁን ይዛችሁ ትወጣላችሁ። አሃ ይሄ ቦታ አይመጥነኝም ብላችሁ ራሳችሁን ይዛችሁ ትወጣላችሁ። ልባችሁ ከሆነ ግን ደንቆሮ ነው፣ አይረዳም። ስሜቱን ብቻ ነው የሚከተለው። በመሰለው ነው ነገሮችን የሚያደርገው። በፍጹም የህይወታችሁን ቁልፍ ለልባችሁ አትስጡት። ለአእምሯችሁ ሰጣችሁ ሰላማዊ ህይወት ኑሩ።